ምንድነው በትክክል ፌደራል ሌቭል ላይ ኢቨን በአማራ ክልል ብታስመጣው ምንድነው ስልጣን የሚሆነው አማራ ክልል ላይ? አሁን ለምሳሌ ምን ስልጣን አሁን ለምሳሌ ዛሬውን እየሰማን ያለው የሽግግር መንግስት ይደረግ እያሉ ነው እና የሽግግር መንግስት ብታረግ ራሱ በራኛው ምን ስልጣን ልሰጠው ነው አማራ ክልል ውስጥ ለመራቱ ናቸው ስልጣን ይፈልግ ሰው አይደለም ምንም በቂ ነገር ያለው ልጅ ነው ተዋቅ በገንዘብ ለምን የሚኖር ይያል አንድ አማራ ህዝብ ወጣው አሁን ግን ከዚህ በኋላ ተዋቅቶ ላይ ተንደራቁ ነገር ብቻ ልጅ ነው ተዋቅቶ ከዚህ በኋላ ዞር ልክ ትግሉ ካሸነፈ በኋላ እሱም ወደ ኋላ መሆን አለበት አማራ ካቸነፈለት ምንም ችግር ጣጣ የለበት ለሰጣን ሱስ ቦታ ጣጣ የለበትም ማለት ይቻላል። ቆይ አንተ እንደ ግለሰብ ነው የጠየቁት አንተ እንደ ግለሰብ ምንድነው የምታስበው? አሁን ለምሳሌ እሱ ስልጣን ልክ አማራ ካሸነፈ በኋላ ዞር ማለት አለበት ብለህ ታስበው እንጂ ስልጣን ማግኘት የለበትም ብለህ አታስብም አይደል? እኔ ምን ይሄን ስልጣን የሚያጓጓ የለበትም ለስልጣን የሚጓጓ አይደለም። ስልጣኑን ንገረኝ ያለ እኮ ስልጣኑን ንገረኝ ያልኩ እሱ እኮ ድልባራ አስተጅ እኮ ነው አራላ አረቄ ነገር ነው ወንድሜ በያው እንደዚህ ባላጣት ከብሬ ገባጅ እኮ ሌላ ሰዓት ላይ አረባኝ ሳይ አረባገር ሄደስ ባላ በመርተኛ ባላካራ ለመጡ ወርዳል ነገር እንደማይችል አረባገር ሄደስ ሰው ይል አንዲ ወንድሜ ጂታለ ማለት ለመጣፍ ተበዛ አረባገር ሄደው አረባገር አይደለም ማለት ነው አረባገር ሄደው ገንዘብ የዘጋጅ ነው በበቃ የሚሸራሸር ልጅ ነበር እኮ በአሁኑ ሰዓት ቲክቶከሮችም ዱባይ ይሄዳሉ ካታቀም እንዴ ዱባይ እኮ አሁን እኮ ዛፋሻር ዱባይ ደርሰናል አዳዘራ ወንድሜ ገንዘብ እየገቡ ነው በረሃ ነው እስኪ አይምሪ ደጋፊ ደርሶልን ድረስ 60 ሺህ ብር በቂ ነው ወንድሜ ግን እሱን ተወውና አሁን ሰውየው ብቃት አለኝ ጥሩ እስማማለሁ ችግር የለውም አሁን ሰውየው ተዋግቶ ስልጣን መያዝ ይኖርበታል መቼምና አሁን ስልጣን ሲይዝ ምን አይነት ስልጣን እንስጣው ነው የኛ ጥያቄያችን እንጂ ያንተም ልጅ ነው እሱ ነው ሰው የምናውቀው ስለምናውቅ እሱ እንርሳው ጉዳያችንም አይደለም ይሁን ደስ ይለኛል ግን እሱ እንርሳውና አሁን ሰውየው አንዳልከው የወሎ ህዝብ በጣም ለወሎ ህዝብ ቅድም እንደተናገ 10 ሚሊዮን ወሎ ህዝብ አንድ ጀና ሳይወጣው ምን ወዳጅ ነውና ይሄ ሰው ላይ ስልጣን ይገባዋል በክልል ደረጃ በፌደራል ጤና ጥበቃ ሚኒስቴር ማለት ይችላል ፍትህ ሚኒስቴር ደስ ያለን የኢኮኖሚና ንግድ ምን ይገባዋል ነው ሰውዬው አልተማረም ያሉት ነው እኔ ወን መሰጠው ሚሊሻ ጽፈት ቤት ሚሊያውም የሚሊሻ ደረጃ ጽፈት ቤት እዛውጭ ምንም ሊሆን የማይችል ሰው አይ አይደለም እሱም የተማረ ነው የሚጠይቀው ግን አትሊስት ከበላዮቹ ብዙ ሰው ይኖራል ታዲያ እሱ መሪ ሊሆን ነው አረበስማ ምን ነው እንጂ አረገበታ ያልነውኩን ነገር ለማስረከው እንደከው በረኛው ሳላል ተረዳኝ ማለት ያደረገኝ እና ለማስባረር ነው ማን ቆይ አይደለም በረኛው ጥያቄ እኮ ግልጽ ነው ማለት ነው 10 ሚሊዮን የወሎን ህዝብ ወዳጅ ይወክላል ካልክ ስለዚህ ተዋክቶ ስልጣን መያዝ አለበት ማለት አለበት አለበለዚያ ተዋክቶ ወደ ኋላ ሊመለስ ነው ለማን ሊሰጠው ነው ስልጣን ለደብረዘን ሰጣው ነው አለ አረ ከዛ ነው አውጥ ከዛ መጀመሪያ አይደለም ጉዳይ መታዙርብኝ በረኛ አንድ ብቻ ነው የምፈልገው መጀመሪያ አሁን ለሰጣው ምን መሰለህ ግን አንዴ ገንዘብ የገባ ያለ አንዴ አዳነ እንደማችል ባከህ አሁን ካለት ምን መሰለህ ወንድማችን እንደ አማራ ህዝብ የአማራ መሪ መሆን አለበት ብለህ ካመንክ ይሄ ሰውዬ እንደ ኢትዮጵያ ደግሞ የኢትዮጵያ መሪ መሆን አለበት ብለህ ማመን አለበት የኢትዮጵያ መሪ ሲሆን እንደ ሀገር ወይ እንደ ክልል መሪነት ስልጣን የፖዚሽን ለመስጠት ስልጣን ለመስጠት ካሳፈረ እንደ አማራ ሹሙ ማለት እንደ ፋኖ ይሾም ማለት እንዴት ደፈርክ አይ የፋኖ መሪ መሆን አለበት 10 ሚሊዮን ወሎን እሱን የመጨረሻ ምጡቆ የወሎ ህዝብ የመጨረሻ ያሳቢ ልኬት እሱ ነው ካልክ በአማራም ደረጃ የሆነ ነገር ፖዚሽን መቼም ምሬ እኮ ስልጣን ካላገኘ ወሎ አብላው ማለት እኮ ምክንያቱም
ከሱ የተሻለ ሰው የለንም። አሁን እኔ ከሱ የተሻለ አላስብም። እንደምታዩ 10 ሚሊዮን ሁሉ ህዝብ ወጣት አይደለም ገብቷል። እሱ ነው የሚሻለው ከኛ ስልጣን መያዝ አለበት። በጣም አሉ ከሱ ራሱ በጣም ወርወራሉ ፖዚሽን ሚዲያ ስለማታቸው ከሱ የተሻሉ ካሉ ለምንድን ድርጅቱን የማይመሩት? ለምንድን ባንዳ ከተሰራ ሰራታች ነው ቀመሬ ተዋክቶ እንትና እስክንድር ነጋ ስልጣኑን ይይዛል። በቃ ምንም ችግር የለውም። እስክንድር ነጋ እኮ ነግሯቸዋል። ይህንን አልፈልግም ብለው ነበረ የተገነጠሉት። አሁን መሬ ተዋክቶ ለሌላ ስልጣን ስለሚሰጥ በቃ እስክንድር ወደፊት እናመጣዋለን። ችግር የለውም። መጀመሪያ ነገር እሱ የቦሌ ልጅ ስለሆነ ነው እያሞላቀቀ ስለሚጠራ ነው። እና እንደዛ ነው የከተማ ልጅ አሁን ያለ የሚጠራ በጣም አሪፍ ነገር ያነሳው ምንድን ነው ራሱ አንዳንድ የቆም በዛው አንድ ነገር ማወቅ ያለባቸው ራሱ እሱ የተወለደበት የሚለው በረኛው አብዛኛው ቆቦ ልጆች ምሬን አቅም እንደሌለ ያውቃሉ። የእንትናቅ የመምራት አቅምም ቢሆን እሱ ሁሉን ነገር ያውቃሉ። መምራት ብቻ ሳይሆን ምንም አንደርስታንድ እንደማያደርግ ያውቃሉ። አሁን ግን እንደ አማራ በምንም ታምር ምሬን ተማምነን 90 ሚሊዮን አማራ ገደል አይገባም። 70 ሚሊዮን 60 ሚሊዮን አማራ ገደል እንደማይገባ ይሄንን እናረጋግጥላቸዋል። ደፍረት በምንም ታምር የአንድ አካባቢ ስብስቦች በቅርቡም የአማራ ፋኖ ወሎ ቤት አማራ ላይ እየተሰራ ያለውን ስለምናውቅ እንዳታስቡት ባይዘው እኔ ግልጽ አድርጌ ልናገር። ከዚህ በኋላ የአማራ ፋኖ ወሎ ቤት አማራ ላይ ሸር እንደማትሰራ ግልጽ አድርገን መነጋገር አለብን። አይነት ትሞክራላችሁ፣ ብዙ ነገር ልታደርጉ ትችላላችሁ። ከዚህ በኋላ ግን ሀቁ መወራት አለበት። የወሎ ህዝብ ተክዷል። የወሎ ህዝብ ተሽጧል። ምንም ምስል አይደለም። በአንድ አካባቢ ሰዎች ብቻ በአንድ ወረዳ በ300 ሺህ 200 ሺህ በማትሞላ ማህበረሰብ ይሄንን 9-10 ሚሊዮን የወሎ አማራ ወክሎ መምጣት ማለት ይሄ በጣም ስድብ ነው። የወሎ ማህበረሰብ ስድብ ሆነታቱ ደግሞ ወደፊት ለፊት የምታመጣው ሰው ያልተማረ አረቄ ሻጭ መሀይም ደደብ ምንም ግራ ገባ ማንም እንዳያ የጫኑት ዝም ብሎ ተጭኖበት የሚሄድ ግለሰብን ይዘው ወደፊት ለፊት ስትመጣ ከባድ። ስለዚህ ሪያሊቲው መቀበል አለብን። የወሎ ቤተ አማራ ማህበረሰብ መጨረሻ አረቄ ሻጭ ላይ ነው ወድቀው ነው እንኳን 100 ሺህ ሰው ሁሉ ፋኖ ናቸው። ሌላው 15 አይሆንም ፋኖቹ ሌላው በፋኖነት አያምንም። ሌላው ወሎ አያምንም በፋኖነት አያምንም። ለምንድን ነው ማለት ክልል ላድርግላችሁ እዚህ የራያ አላማጣን ህዝብ አማራ አይደለም አሉ ሰምታችኋል። ከዚህ የወሎን ህዝብ ቅድም ደውሎን ጭራሽ ምንም እንትን አይደለም ምንም አይደለም አሉ። አሁን መልሰው እንደገና ከቆቦ ውጭ ያሉ እንደምታዩት የሚሉትን እየሰማችኋቸው ነው። እነዚህ ሰዎች ደግሞ አምጥታችሁ ማን ነው መሪያችሁ መሆን ያለበት ስትሏቸው ከመሪዎችና አሁን እዚህ ከተዘረዘሩት ውጭ መሆን የለባቸውም ይላችኋል። እሺ እነዚህ ሰዎች እንደ ኢትዮጵያ ወይም እንደ አማራ ክልል መሪ መሆን ይችላሉ። ምን ቦታ እንስጣቸው ስትሉ ግን ያፍራሉ፣ አይናገሩም። የወሎ ህዝብ ላይ ለመጫን የአማራ ህዝብ ላይ ለመጫን ምክትል እንደው ደፋሩ 70 ሚሊዮን የአማራ ህዝብ አሁን ምሬ ሁለተኛው ቁልፍ ሰው እንደሆነ ነው እየነገሩን ያሉት። ዘመነ ቁጥር 1 ማለት የአይኪ ሌቭላችን የመጨረሻ ጥጉ ምሬና ዘመነ ነው እያሉ ነው። ለአማራ ህዝብ ጋይስ ማን ነው የሚታርጉልኝ አንዴ? የአማራ ህዝብ የመጨረሻ ያስተሳሰብ ጥጉ የምሬና የዘመነ አስተሳሰብ ነው እያሉ ነው። ይሄ መረገምና መሰደብ ነው። በጣም የሚያሳዝነው ግን ወገኖቻችን አሁን እናንተ በግልጽ እንድትነግሩን ነው የምንፈልገው። አሁን መሪዎቻችሁ ላይ የምትተማመኑ ከሆነ እኛ ችግር የለውም ድፈን ብሎ እንዲመሩ እንሰጣቸዋለን። ግን እንትና ምሬ የትኛው ፖዚሽን ነው የሚገባው? ልክ አሁን ወይ በፌደራል ጤና ጥበቃ ይሰጠው፣ ኢኮኖሚ ጋር ይግባ፣ ፍትህ ጋር ይግባ ወይ ንገሩን። ይህን እንደጠቀስ ያሳፍራችኋል ጋይስ፣ እያያችሁ ነው። ግን በገገሩ ፋኖ ላይ ሲሆን ግን መሪ እሱ ነው የሚሏችሁ። አቅም እንደሌለ ያውቃሉ። አቅም እንደሌለ ያውቁ ግን ሊጭኑብን ነው የሚፈልጉት። እና በዚህ ጉዳይ አሁንም ካላችሁ ነበረኛው
በቃ በደፈ ነገሩን የትኛውን ፖዚሽን እንስጠው። አሁን ጠቅላይ ሚኒስትር ያልሰው አለ በጣም ያ ሰው እኔ በጣም ነው የወደድኩት። ጠቅላይ ሚኒስትር ያለው ትክክል ነው። ምሬ ጠቅላይ ሚኒስትር ይገባል፣ ዘመነ ምክትል እንዳይጣል እንጂ እንዳሁኑ እንደ13ቱ ምክትልና ጠቅላይ ሚኒስትር ሀብቴ ደግሞ ምናምን ብታረጋቸው አሁን ደስ ይለናል። ሙዲ ያስከራ በዚህ ጉዳይ ንገሩኝ። ያምስ አይደለም እንዴ እንደምን ይሰራል እንደምሪ ጠቅላይ ሚኒስትር ነው እንዴ አንድ ማን ነው ሆኗል። ሙዲ ይዞት እኮ እነሱ ናቸው እንዴ ሙዲ ይዞትም አታስበው ወሎ ላይ ሰው እንደሌለ ሰው እንዲባል እንደሌለ የአንድ አካባቢ ሰው ባይዘው እኔ አንድ ነገር ግን ማደንቀላቸው ነገር ድፍረት አላቸው። ይችላሉ፣ ደፋሮች ናቸው። ፊት ለፊት ነው የሚነግር አብይ ማጆር ሹሙ ማለት ነው። ሰራ ያዳን ጁራን ቦታ ይመጥናል ብለህ ታስባለህ መቼም። አይ ማጆር ሹም ነው ወይስ ጁራን ማለት ወላጅ ነው ተደራሉ? ኦኬ ምን አይነት ቦታ ነው የምትለው? የትኛው ወታደራዊ ጀነራል ነው? ጀነራል ኦኬ ግን የብርሃኑ አይመጣም ነው አይደል? አይደለም የብርሃኑ ታለስ ኦፍ ኮርስ ታዲያ እንደዛ ከሆነ አሁን ወንድማችን አሁን እኮ እሱ ለወሎ አሁን በወሎ ፋኖ ትግል አሁን በወሎ በተግባር እንደወሎ በ10 ሚሊዮን ህዝብ አሁን እሱ 10 ሚሊዮን ህዝብ ብርሃኑ ጁላ አሁን ባለበት ፖዚሽን በነገር ላይ በፋኖ ደረጃ የወሎ ፋኖ ብርሃኑ ጁላ እንደማለት አሁን ያለበት ፖዚሽን እና እንዴት ነው አሁን ለፌደራሉ ሲሆን እንዳይመጥንም ብለናል እና እንደ ወሎ ላይ ሲሆን ጨከናችሁብን እኮ እሱ ይምራው ነው እንደዛ አይደለም እንደ እንዴት ታሰብቻ አመቻችተው ያደረገ ነገር እሱ ብቻ ሀሳብ እኮ አይተገበርም ብሎ ተረጋጋ። ምን ያለው ብቻ ነው ያለ ይላል ከሰረሰ የተማራ አይደል አበባሉ ለኮሎኔል ሞገስ አሉ ሲጠራውና ወንድማችን የሚጠራው የቆቦ ልጆች ነው የሚጠራው ኖ እንደዛ ሰው እንደ ተማራሉ ብቻ ምንም ብቻ እንዳንደ ሰብረው ሞት አይ ፊገሩና እሱ መሪ ሆነ ወንድማችን ምን ከምሪያን መሪያችን ነው እና መሪያችን ሲሆን ወሎ ወክሩ ነው የሚመጣው ገብቷል አይደል? ልክ አሁን 13ቱ ሰዎች ላይ እንደሆነው ምሬ አንዱ ወታይ ወሎ ወክሎ ካሄዱት እና አሁን እንዴት ነው ተመጣጣኝ አሁን ወሎ ውሃ ያስበላም እንደ ውሃ ይበላንም አሁን ምሬ ከሄደ ነው የምትለው የሆነ ቦታ ያስጠብቅልናል። አሁን ወሳኝ ቁልፍ ቦታዎች ጤና ጥበቃ ሚኒስቴር፣ ፍትህ ሚኒስቴር፣ ኢንፎርሜሽን ሹሙ አሁን ይሄን እኮ ካሳጣን እኮ እንደው እኮ ወሎዮች መታገላችን አበላው እኮ ማለት ነው። እንዴት ነው ይሄን የምታየው? ታግለን እንዴት ነው አለ በዚህ አያዝ አንተ ለይታመሽ ነው ሞገስ እስቲ በዚህ ልጠይቅ እስቲ ከነዚህ ከአራቱ ውስጥ እነዚህ አሁን ለምሳሌ ደሳለኝ ሸዋን ወክሎ አይደል የገባው ሀብቴ ጎንደርን ወክሎ አሁን ዘመነ ጎጃምን ወክሎ ምሬን ደግሞ ወሎን ወክሎ እና ከዚህ ውስጥ ያልተማረ የትኛው ነው? የምር ነው ተማረው ቢያውና ላፍሽ አብዲ ታውቃለህ ወጣደው ነው ምር እንተማ ተምሯል ሀብቴ ተምሯል አይሻውነት ነው ነገር አይቆ ገባ ከዚህ ውስጥ ከዚህ ከአራት ውስጥ በሚሊተሪ ደረጃ ሎንተን ያለው የትኛው ነው? በወታደርና ደረጃ የታችን እንትን ውስጥ ያለው በሚሊተሪ ደረጃ ትንሽ ወደታች ያለው የትኛው ነው? በሚሊተሪ ብቃት የትኛው ነው? በሚሊተሪ ብቃት ወይስ ኦኬ አሁን እንደዚህ ላድርግ ቀለል እንዳልኩ ከዚህ ውስጥ አሁን በትምህርት ደረጃ ትንሽ ጎበዝ ይሆናል አይወለ አሁን ለምሳሌ በትምህርት ደረጃ ከነዚህ ውስጥ አራት በትምህርት ኦኬ በትምህርት ዘሜ ዳስሚ ትምህርት ዘመነ ከዛ ደሳለ ቆይ ሰው በትምህርት ደረጃ ዘመነና ደሳለ ትንሽ ቀጣይ ደሳለ ደግሞ ኦኬ ለታይቀ በሚሊተሪ ደረጃ ከነዚህ ውስጥ ከነዚህ አንደኛ ብቻ ይወጣ አንድ በሚሊተሪ ደረጃ ከነዚህ ውስጥ አንደኛው የትኛው ነው? ሚሊተሪ አይተህ ሀብቴ ምሬ በሚሊተሪ ደረጃ የለም
በእንትንም ደረጃም የለም። እስቲ ምሬን እስቲ በምን ደረጃ ነው ከነዚህ ውስጥ እስቲ ልትመድበው የምትችለው? እስቲ በትምህርቱም ካልሆነ በሚሊታሪም ካልሆነ በምንድን ነው እስቲ የምትመድበው? ከነዚህ ጋር ለምሳሌ ወሎን ወክሎ ነው ሄደው እና ከነዚህ ውስጥ ከአራት ውስጥ እንግዲህ ዝቅተኛ ትምህርት ያለው ምሬ ነው፣ ዝቅተኛ ሚሊታሪ አቅም ያለው ምሬ ነው እና ይሄን ስታይ እንደ ወሎ ዲቲንግ ከዚህ ውስጥ አንደርማን የተደረገ አይመስልም? እንደ ወሎ ለምሳሌ ወሎ የላከው ትምህርት ያልተማረ በስነ ስርዓት ውትድርና የማያውቅ ሰው ነው ወሎ የላከው እና እዛ ላይ አሁን ለምሳሌ ስልጣን ራሱ ቢገፋ ወሎ ተገፋው ማለት ይችላል? በአቅም ከሆነ በምንም ቦታ ሊገባ ይችላል። መሬት ወሎ ተገፋው ማለት ወደፊት አንድ ሰው እንደ ይሰማል ይቻላል ማለት ስንታለ መሬ ብቻ ነው ወሎ ውስጥ መሬ ብቻ ነው እንዴ? ለምንድን ነው ታዲያ ምሬን ወክላችሁ ታዲያ እንደ ወሎ ምሬ እንዲወከል የተፈለገበት ምክንያት ለምንድን ነው ታዲያ? በፖለቲካ አቅም ከሌለው አሁን ለምሳሌ ከነዚህ ውስጥ አሁን ለምሳሌ ስልጣን ልሰጣቸው ምሬ አሁን ለምሳሌ አማራ ሲያሸንፍ እነሱ ወይንም ዛሬ ዛሬ እየጠየቁ ማለት ለምሳሌ የክልል ሽግግር መንግስት ብሏል እና የክልል ሽግግር መንግስት ሲመሰረት ምሬ ምን አይነት ስልጣን ያገኛል? ስልጣን ላይ የሰራዊት መምራት እዛ ነው እንደ ወደፊት ገራው ወሎ ባዶ ነው ማለት ነው። አሁን ለምሳሌ እነ ዘመናት ወደፊት እኮ መሪ እኮ ነው። አሁን ለምሳሌ ወሎን አሁን ለምሳሌ እዚህ ጋር ምንድን ነው የሚባለው የሸዋ ፌስ